አክቤል እባላለሁ። ልጅ ያለው ሰዎች ምን መሆን ትፈልጋለህ ብለው ሲጠይቁኝ እንደ ሌሎች እኩዮቼ ዶክተር፣ ኢንጂነር፣ ፓይለት አልነበረም መልሴ። እኔ መሆን የምፈልገው የዓለማችን ትልቁ ሌባ ነው። ወላጆቼ በሕይወት እያሉ በሰዎች ዘንድ የተወደዱ ሙዚቀኛና የጥበብ ሰዎች ነበሩ። እነሱም የእነሱን ፈለግ ተከትዬ ሙዚቀኛ እንደሆን ነበር ፍላጎታቸው። እኔ ግን ጥበብን የተረዳኋት በተለየ መንገድ ነው። Todo puede joderse en una milésima de segundo. El Estado nos ha declarado la guerra. No nos vamos a esconder. Vamos a pelear. ¡Ahora! Quiero a todos Dios alerta. No hay grandes batallas sin grandes contrincantes. ወይ ማክ የት ናችሁ? ቤት ነኝ። ካፉ ቤት ስለምፈልጋችሁ ቶሎ ነው መጣንሽ። ምን ያለን እንዴ? ምንድነው? ላቅፍሽ ነው። ስልክ ስደውል አታነሺም። ቴክስት ማድረግልሽ ነበር አትመልሺም። እና ደበረክ? ይኸውልህ ኤፍሬም፣ እኔም መከታተል ብትፈልግ ቢጤክም ብትፈልግ ይሻላል። እሺ ምን እያልሽኝ ነው? የተፈጠረ ችግር አለ እንዴ? አዎ፣ ትልቁ ችግሩማ ዳ ሆነ መፈጠር ነው። ከዛሬ ነገ ተሻሻላለህ ብዬ 6 ወር ሙሉ ጠበቅኩት። አንተ ግን አሁንም ያው ደሃ ነህ። ሚስትየዋ ይሄን ነገር ሌላ ሰው ተናግሮኝ ቢሆን ኖሮ በቀጣይ ከአፉ የሚወጣው የጩኸት ድምጽ ይሆን ነበር። አንቺ ግን መብትሽ ነው። ደግሞ ስራ እየፈለኩ ነው። ትንሽ ጊዜ ብቻ ነገሮች ይቀየራሉ። የራስ ጉዳይ ነው። ከዚህ በኋላ አጠገቤ እንዳትደርስ። ሚስትየዋ አፈቅርሻለሁ። አንቺ ማለት አፈቅር። ይኸውልህ ኤፍሬም፣ ዳ ሲሰራ እንጂ ሲያፈቅር አያምርበትም። ሚስትየዋ እንዳትነካኝ፣ እንዳትነካኝ። ከዚህ በኋላ አጠገቤ እንዳትደርስ።
ማክ የእነዚህ ልጆች ነገር ምንም አልተዋጠልኝ። ለምን አይቀሩብን? አዎ እውነቱን እኮ ነው። ስለ ስራው ከነገርናቸው በኋላ ለፖሊስ አሳልፈው ቢሰጡንስ? ለዚህ ስራ አመጣ ሲዘጋጅ ነበር። ሳላምንበት ምንም አይነት እንቅስቃሴ አላደረግም። እነኚህ ልምድ የሌላቸው ልጆች ምን ያደርጉልሃል? እነሱን ተዋቸውና እኔ በስራው የተካኑ ምርጥ ልጆች ላምጣልህ። ይኸውልህ ዞላ፣ እናንተ እኔ መለመልኳችሁ በስርቆት ጎበዝ ስለሆናችሁ አይደለም፣ ከምፈልገው ስራና ለእቅዴ ትክክለኛ ሰው ስለሆናችሁ እንጂ። ለማንኛውም አብረውን የሚሰሩትን ልጆች ላስታውቃችሁ። እዝራ ይባላል። እዝራ ግቢ ውስጥ ካሉት ሰቃይ ከሚባሉት ተማሪዎች ውስጥ አንዱ ነው። በማድረግ ነው የተመረቀው። ከግቢ ተመርቆ ከወጣ በኋላ ስራ ፍለጋ ሲንከራተት ነው የቆየው። እስካሁንም ስራ አላገኘም። የእዝራ ወላጆች ክፍለ ሀገር ነው የሚኖሩት። እሱን አስተምሮ ለማስመረቅ ሲሉ ያላቸውን የመጨረሻ ጥንድ በሬ ሸጠዋል። እዝራ ስራ አግኝቶ እነሱን ለመርዳት ሲል ምንም ያደርጋል። ይሄኛው ደግሞ ኤፍሬም ይባላል። ኤፍሬም ግቢ ውስጥ የሚታወቀው በጸብና በእጅ አመሉ ነው። እሱም ተመርቆ ከወጣ በኋላ ስራ አጥ ሆኖ ነው የቆየው። ኤፍሬም ወላጆቹን ያጣው በልጅነቱ ነው። አክስቱ ናት ያሳደገችው። እሷም ተመርቆ ከወጣ በኋላ ራስህን ችለህ ኑር ብላ ከቤቷ አስወጣችው። ኤፍሬም አሁን ላይ ገንዘብ ለማግኘት ሲል ምንም ከማድረግ ወደ ኋላ አይልም። ይሄኛው ደግሞ ታምራት ይባላል። ታምራት ግቢ ውስጥ የሚታወቀው በሚያምረው ድምፁና ለጥበብ ባለው ፍቅሩ ነው። እሱም ተመርቆ ከወጣ በኋላ እንደ ሌሎቹ ስራ አጥ ሆኖ ነው የቆየው። ታምራት አሁን ከሁላችንም በላይ ገንዘብ ያስፈልገዋል። እናቱ ታትዬ ታማ በሕክምና ላይ ትገኛለች። እሱም እሷን ለማሳከም አቅሙ ስላሌለው ገንዘብ አግኝቶ እሷን ለማሳከም ሲል ምንም ከማድረግ ወደ ኋላ አይልም። ዛሬ ደግሞ የጊዜር ሰላምታ ነው። በቃ ነው። አቤት። እስኪ ጠላ አምጪልኝ። ኧረ ተቃጠልኩ። አይዞን እኔ ልቃጠል ነው። አይዞህ እንካችንም ያዛል። እሺ ዛሬ ደግሞ ምን አርጋ ላከች? ጭራሽ አጠገቤ እንዳትደርስ ብላ አመናጫኝ ጥራኛ አልሄደችም። ምክንያቱስ ድህነቴ ነዋ። ምን እንዳለችኝ ታውቃለህ? ድሀ ሲሰራ እንጂ ሲያፈቅር አያምርበትም። እና እውነቷን እኮ ነው። እኔ እኮ የሚገርመኝ ያንተ ነው። ካልጠፉ ሴቶች እንዴት የኮስሞ ሚኒ ማርኬት ታፈቅራለህ? እኔ ምን ይፈው ሊቪን ያለ ሜካፕ ስላት ታውቃለህ? ስለሷ ክፉ ነገር እንድታወራ አልፈልግም። ትጣላኛለህ። በየትኛው መንገድ እንደሆነ አላውቅም። ብር በጣም ያስፈልገኛል። ሊሊን በዚህ ምክንያት ማጣት አልፈልግም። እኔም እናንተ ነገሮች ቅልል ብሎ ውስጥ ያለውን ችግር አውጥቼ ብነግርህ ደስ ይለኛል። አውቃለሁ ከጠዋት ጀምሮ ገንዘብ እየፈለጉ በቅርብ የማውቃቸውን ዘመዶችንም ጓደኞቼን ብድር ስጠይቅ ነው ያልኩት። በጣም ከሚገርም ነገር ማለት ነው አንድም ሰው አለው ያለኝ ሰው ያው እናንተንም ያልጠየቁት ገንዘብ እንዳሌላችሁ ስለማውቅ። ምንድን ነው ታሜ? የተፈጠረ ችግር አለው እኛ ማናቅ? ሄሎ ወይዬ ታትዬ በቃ አሁን
ሳሜ ምንድን ነው የተፈጠረ ችግር አለ እንዴ? ወይ ዘንድሮ እየተቃጠሉ ኑሮ ወይ ዘንድሮ እየተቃጠሉ ኑሮ። አይ ተማር ልጄ ተመረቅ አማር ልጄ ተባልኩ ነው ይመስለው። አሁንስ የተማረ ይደረግ ያለኝን ሰውዬ ባገኘሁትና ገድዬ ውስጥ የሰላም ባገኘ ያኔ ልጅ እያለሁ በልጅነቴ ምን መሆን ትፈልጋለህ ስባል ዶክተር፣ ፓይለት፣ ኢንጂነር ስል በኩራት ነው። ይሄው በማዕረግ ተመርቄ ስራ ፍለጋ ስንከራተት ተስፋዬ ሁሉ አለቀ። አይቻልም። መቼ ተማረላትን ትወዳለች? አላልኩ በእኔም ጨክና አንጀት የላትም። ይኸው ደወለች። ወይ የኔ ንግስት ትደውያለሽ ብዬ ስልክሽን እየተጠባበቅኩ ነበር። አስደበርኩ አይደል? አረ አልደበረኝም። ደግሞ መብትሽ ነው። ደግሞ ቀን ነግሬሃለሁ ብዬ ረሳሁት። ልደትሽ እንድትደርስ ታውቃለህ አይደል? ደረሰ እንዴ? አዎ ደረሰ እኮ። ሊሊ ባል እንዴት አድርጎ እንዳከበረላት ነግሬሃለሁ አይደል? አዎ ነግረሽኛል። ከእሷ ልደት በኋላ ሁሉም ጓደኞች ይህን ነው የሚጠብቁት። ደግሞ ድል አድርጌ እንደምደግስ ቃል ገብቼላችኋለሁ። የእኔ ፍቅር መቼም አታሳፍረኝም አይደል? አረ አላሳፍርሽም። ድል አድርገን እንደቅሰዋለን። ምን ብላ ነው ደግሞ ፊትን ከሌሊቱ 8 ሰዓት ያስመሰልከው? ልደቴ ይደርሷል። ጥሩ ነው እና ምን ያስደነግጣል? እንደ ጓደኛዋ ባለ ድል አድርጌ እንድጠቅስላት ነው የምፈልገው አለች። እናንተ ምን አልካት? እሺ ነው። እሺ አረ ምን እያሏት ምን ትላለች አሉ። በል ደህና ደር እንዴ አናግረኝ እንጂ። ኧረ አልሰማም። አንተ እዝራ የራስህ ጉዳይ። ምን ሊውጠኝ ነው? ዛሬ ደግሞ አምሮብሻል። ያልኩሽን ከምን አደረግሽ? በእናትሽ እስኪ አታስጨንቂ። እኔ ለራሴ ስንት የሚያሳስበኝ ነገር አለ። እንደ ሌሎች ወንድ ተፈቅዶ ያደርጉልሽ ትሽሞኑ ምን 4 ቀን ሰጥቼሻለሁ። አስቢበት። ሂጂ በቃ። እሺ ምንድን ነው ደበረ እንዴ? ሄሎ አጎት፣ ሄሎ ሄሎ ሄሎ
ምን ነው አምላኬ እንደዚህ ጨክንክብኝ? አይኔ እያየታት ይላታት እኔ በጣም ድክም ብሎኛል። በጣም አቅቶኛል አምላኬ። እባክህ ፈጣሪ የሆነ አዲስ ነገር ፍጠር እባክህ፣ እባክህ ፈጣሪ። አሁን በዚህ ወር ምንድነው የማደርግበት? ሌላ ተጨማሪ ገንዘብ ያስፈልገኛል። ጉድ ሆነናል፣ ጉድ ሆነናል፣ ጉድ ሆነናል። እንዴ ደግሞ በሩ ሳይዘጋ ነው እንዴ ሄደው? ሄሎ አንተ! ኧረ ጉድ ሆነናል፣ ጉድ ሆነናል። ምንድን ነው? ተረጋጋ። ስገባ በሩ ክፍት ነበር። ውስጥ ገብቼ ሳይ ደግሞ ያሉ እቃዎች በሙሉ ባዶ ነው። ሌቦች ውጥርቅቅ አድርገው ወስደውታል። የምርህን ነው? አዎ የምሬን ነው። የት ነው? ና ሄደን ጣቢያ እናመልክት። ማመልከት አያስፈልግም። እኔ ነኝ ለልደቱ ገንዘብ ስላነሰኝ እቃዎቹን አውጥቼ የሸጥኩት። አንተ ውሻ! በዚህ ትሪት ምክንያት ማተከተል የኔንም ኩላሊት አውጥተህ መሸጥ አይቀርም። መጣሁ። እንደውም ገንዘብ ጎሎኝ ነበረ። ምን ልትሆን? ኩላሊት ልቀበል ነው። አንተ ውሻ! እዚህች ቤት ትገባታል። አፍርም እንዴ? እንስረቅ እያልከኝ ባልሆነ ደግሞ እሺ ይለኛል ብለህ እንዴት እርግጠኛ ልትሆን ቻልክ? ቆይ ብጠቁምብህስ? አትጠቁምብኝ። በነገሮች እርግጠኛ ሳልሆን ለማን ምክንያት አልናገር? አስበው እስቲ። ዘመዶች በችግር ጊዜ ፊታቸውን ያዞሩብህ፣ ስራ ፍለጋ መንገድ ለመንገድ የምትንከራተት፣ ለገንዘብ እጦት እናትህን ማሳከም ያቃተህ ሰው ነህ። የመጨረሻ አማራጭ ልሆን የምችለው እኔ ብቻ ነኝ። እንዴ ይሄን ሁሉ ስለኔ ማን ነገር? እንዴትስ ልታውቅ ቻልክ? ያው ታምራት ስነግርህ ሊደብር ይችላል፣ ግን የስልክ ጥሪን ጠልፌው ነበር። ብቻ ከግቢ ከወጣን ጀምሮ ስከታተላችሁ ነበር። እና ታምራት ምን ታስባለህ? መጀመሪያም እኮ እሺ እንደምልህ እርግጠኛ ሆናል። ለታትዬ አይደለም ሰብኩት ለመግደልም ዝግጁ ነኝ። ግን ታትዬ ሳልደርስላት ብቀርብ ይሄ ነገር ሳይሳካ ቢቀር ይሳካል። በዚህ ምንም ጥርጣሬ እንዳይገባ። ከኛ ጋር የሚሰሩ ሌሎች ልጆችም አሉ፣ አስተዋውቃለሁ። እዝራና ኤፍሬምን የማሳመን ስራ የሁለታችን ይሆናል ማለት ነው። እሺ